አቶ እስክንድር ነጋ በቅርቡ በአማራ ፋኖ አንድነት በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ውስጥ ተሰጥቷቸው የነበረውን የአመራርነት ምደባ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠይቀዋል። አቶ እስክንድር ይህንን ያስታወቁት ጥር 12 ቀን 2018 ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ሲሆን በደብዳቤው ላይ ድርጅቱን መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸውም ገልጸዋል። ሆኖም ግን በአዲሱ የውህድ ድርጅት ውስጥ በአመራርነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህድ ድርጅታችን ውስጥ በአመራርነት አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ አቶ እስክንድር ያረጋገጡ ሲሆን እንደ ተራይ ድርጅት አባልነት ያለምንም ቅድመ ሁኔታ እንደሚቀጥሉም እና የሚጠበቅባቸውን ኃላፊነትና ግዴታዎችም በሙሉ እንደሚፈጹም አረጋግጣለሁ ሲሉ ለንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን ያስተላለፉ ሲሆን የአማራ ፋኖ ብሔራዊ ንቅናቄ በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። አሁን ከአመራርነት ለመገለል የወሰኑበትን ዝርዝር ምክንያት በደብዳቤው ላይ አልጠቀሱም። ይህ በእንዲህ እንዳለ ሰሞኑን በአማራ ፋኖ ብሔራዊ ንቅናቄ አደረጃጀት ዙሪያ የተለያዩ ደጋፊዎች የተለያዩ ሀሳቦችንና ትችቶችን ሲያስቀርቡም ተስተውለዋል። የደጋፊዎቹና አንዳንድ የተለያዩ ግለሰቦች ያነሷቸው ጥያቄዎችም የአመራርነት ምደባ ፍትሐዊ አለመሆን ሲሆን ከነዚህም ውስጥ አርበኛ ደረጀ በላይ በአመራርነት አልተካተቱም የሚሉ የተለያዩ ግለሰቦች ለትግሉ ተቆርቋሪ በመስመሰል የተለያዩ ጥያቄዎችን ሲያቀርቡ ተስተውሏል። ይህን በማስመልከትም የቀድሞ የአፋድ አመራር የነበሩት አርበኛ ደረጀ በላይና አርበኛ ሰለሞን አጣናው ስለ ጉዳዩ ማብራሪያ ሰጥተዋል። አርበኛ ደረጀ በላይና አርበኛ ሰለሞን አጣናው ባስተላለፉት መልእክት የአማራ ፋኖ ብሔራዊ ንቅናቄን ስራት አስመልክቶ የእንኳን ደስ አላችሁ መልእክት አስተላልፈው በማህበራዊ ሚዲያ የሚናፈሰው በፍጹም ውሸት መሆኑን አውስተዋል። አመራሮችን በበኩላቸው የአመራርነት ምደባው በትክክል እኛ ባለንበትና ተስማምተንበት የተደረገ ስምምነትና አንድነት በመሆኑ ምንም አይነት ቅሬታ እንደሌላቸው በመግለጽ እውነተኛ ደጋፊዎችም ከእንደዚህ አይነት አስተሳሰብ እንዲወጡ ጥሪ አቅርበዋል። አመራሮቹን በበኩላቸው አማራ ሳይሆኑ የአማራነት መንፈስን በመላበስ በውስጣችን አማርኛ ብቻ በመናገር አንድነቱን ለመከፋፈል የሚሰሩ አካላት አይሳካላቸውም ሲሉም ገልጸዋል። አርበኛ ደረጀ በላይ በበኩላቸው እንደ አማራ ለመቆም የአማራ ፋኖ ብሔራዊ ንቅናቄን መስርተናል፣ የተመሰረተው ድርጅትም መሪ አግኝቷል ሲሉ ተደምጠዋል። በሶሻል ሚዲያ ተጠቃሚም ይሁን የትኛውም ግለሰብ ይህን አንድነት የተመሰረተውን ድርጅት ሊጠብቀውና ሊንከባከበው ይገባል፣ በመሪዎቻችንም ልንመራ ይገባል ሲሉም ተናግረዋል።